ዓለም እንዴት ዋለች? ዛሬስ ምን አዲስ ነገር አለ? ሰላም የኢትዮ አምባ ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ዛሬም በዓለምና በሀገራችን የተከሰቱ ትኩስና አዳዲስ መረጃዎችን በአጭር በዝርዝር እናቀርብላችኋለን። ከዜናው ጋር እስራኤል ነኝ፣ አብራችሁን ቆዩ። በቅድሚያም ከሀገር ውስጥ በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉበትን ሆነ ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገለጸ። ይህ በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ስራ አስፈጻሚ ወይዘሮ ሸዋጌጥ ክብረት ገልጸው በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘት እንደ ዋነኛ አማራጭ መውሰዳቸው በትውልዱ ላይ ትልቅ አደጋ እያጋረጠ ይገኛል ብለዋል። ዲጂታል ኦቲዝም የሚባለው ስያሜ ልጆች ከስክሪን ጋር ረጅም ጊዜ በማጥፋታቸው ሳቢያ የሚፈጠር የተግባቦትና የማህበራዊ ግንኙነት ክፍተት መሆኑን ያስረዱት ወይዘሮ ሸዋጌጥ ከቅርብ ጊዜ ወዲህ በሀገሪቷ ላይ እየተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆነው የተወለዱ ህፃናትን ሳይቀር መናገር አቅቷቸው ወደ ማህበራቸው እንዲመጡ እያደረገ መሆኑን ተናግረዋል። ስራ አስኪያጇ ልጆች ዝም ብለው ስልክ ላይ ጊዜ ካጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸውም ዝም እያለ ነው የሚሄደው ያሉ ሲሆን በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኙ የብዙ ህፃናት ቁጥር በአዲስ አበባ ሆነ በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህንን ችግር ለመቅረፍ ትልቁ ስራ ወላጆች ላይ እንደሚጣልና በተለይም ህፃናት ትምህርት ቤት ከመግባታቸው በፊት ባለው ከ1 እስከ 4 ዓመት ባለው የእድሜ ክልል ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሳስበዋል። በአክሱም ዩኒቨርሲቲ ዋና ግቢ ውስጥ ፈተና ለመፈተን በሄዱ መምህራን ላይ በተማሪዎች አማካኝነት ስድብ፣ ማንቋሸሽና የግድያ ማስፈራሪያ መፈጸሙን የጥቃቱ ሰለባ የሆኑ መምህራን ገለጹ። ግንቦት 5 ቀን 2018 ዓ.ም የተከሰተው ይህ ክስተት አስመልክቶ መምህራኑ በሰጡት ቃል የአካባቢው ፖሊስ ፈጥኖ ባይደርስ ኖሮ የከፋ አደጋ ሊደርስብን ይችል ነበር ብለዋል። የክስተቱ መነሻ ምን ነበር? የአክሱም ዩኒቨርሲቲ ሪፈራል ሆስፒታል መምህራን የአንደኛ ዓመት የሶሻል ሳይንስ ተማሪዎች የኮምፒውተር ሳይንስ ፈተና ለመፈተን ወደ ዋናው ግቢ ባቀኑበት ወቅት ውዝግብ መነሳቱን ያስረዳሉ። አንዳንድ ተፈታኝ ተማሪዎች የሞባይል ስልኮችን ይዘው ለመፈተን ፍላጎት አሳይተዋል ያሉት መምህራኑ ስልክ ይዞ መፈተን ከሀገሪቱ የፈተና ስርዓት ከኩረጃ መከላከያ መመሪያ ውጪ መሆኑን በመግለጽ እንደከለከላቸው አስረድተዋል። ክልከላው ተከትሎ አለመግባባት ተፈጠረ ያሉት መምህራኑ ተማሪዎቹ በስለት እናርዳቸዋለን የሚሉ የቃላት ጥቃቶችን፣ ከባድ ማስፈራሪያዎችን መሰንዘራቸውን ገልጸዋል። ፖሊስ ደርሶ ባያስጥለን ኖሮ ተፈታኝ ተማሪዎቹ ከስድብና ማስፈራራት በዘለለ አካላዊ ጥቃት ለማድረስ ሙሉ በሙሉ ተዘጋጅተው ነበር ሲሉ በወቅቱ የነበረውን አስፈሪ ሁኔታ አስታውሰዋል። የጥቃቱ ሰለባ የሆኑት መምህራን እንደሚያስረዱት ይህ አይነት ጋጠወጥ ተግባር በዩኒቨርሲቲ ውስጥ አዲስ አይደለም። ከዚህ ቀደም በበርካታ መምህራን ላይ ተመሳሳይ ጫናዎች ሲፈጸሙ መቆየታቸውን ጠቁመው መምህራኑ አክለውም በተማሪዎች በሚደርስባቸው ተከታታይ ማስፈራሪያ የተነሳ አንዳንድ መምህራን ለደህንነታቸው በመስጋት በክፍል ላልተማሩና ላልተፈተኑ ተማሪዎች ጭምር የማይገባቸውን ውጤት ለመስጠት እንደሚገደዱ ደርሰንበታል ብለዋል። ይህ ሁኔታ በትምህርት ጥራቱ እና በሙያው ክብር ላይ ከፍተኛ በደል እያደረሰ መሆኑን የገለጹ ሲሆን መምህርነት የተከበረና የሀገር አርአያ ሙያ መሆኑን የጠቀሱት የቅሬታ አቅራቢዎች ተወካዮች ይህ ድርጊት በአንዳንድ ተማሪዎች ዘንድ ለእውቅና ለትምህርት የሚሰጠው ግምት ምን ያህል ዝቅተኛ መሆኑን ማሳያ ነው ብለዋል። በመሆኑ የዩኒቨርሲቲ አስተዳደር ድርጊቱን በፈጸሙ ህገወጥ ተማሪዎች ላይ ፈጣንና አስተማሪ እርምጃ እንዲወስድ እየጠየቅን እንገኛለን ብለዋል። ወደ አህጉራችን ዜና ስናልፍ በኮንጎ ዴሞክራቲክ ሪፐብሊክ የተከሰተ በኋላም ወደ ጎረቤቷ ኡጋንዳ የተሻገረ የኢቦላ ወረርሽኝ አሁን ላይ ስጋቱ በመጨመሩ የዓለም ጤና ድርጅት አሳሳቢ
ዓለም አቀፍ የህብረተሰብ ጤና አደጋ ሲል በይፋ አውጇል። በቡንዲ ቡጉ ቫይረስ ዝርያ የመጣውና እስካሁን የጸደቀ ክትባትም ሆነ መድኃኒት የሌለው ይህ የኢቦላ ወረርሽኝ እስካሁን የ88 ሰዎችን ህይወት ቀጥፏል። 246 ሰዎች በበሽታው መያዛቸው ተጠርጥሯል። ክስተቱ በአሁኑ ወቅት ልክ እንደ ኮቪድ-19 የዓለም አቀፍ ወረርሽኝ ምድብ ውስጥ ባይገባም የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም ግን የበሽታው ትክክለኛ ተጠቂዎች ቁጥርና የጂኦግራፊያ ስርጭቱ ላይ ከፍተኛ የእርግጠኝነት መጉደል እንዳለ አስጠንቅቀዋል። ወደ ውጭ ሀገር ዜና ስናልፍ ትራምፕ ኢራንን ጊዜው እየረፈደ ነው ሲሉ አስጠነቀቁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም የሚደረገው ድርድር በመስተጓጎሉ ለኢራን ጊዜው እየረፈደ ነው ሲሉ አስጠንቅቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በፍጥነት መንቀሳቀስ ይሻላቸዋል፣ ካልሆነ ግን ምንም ነገር አይተርፍላችሁም፣ ጊዜው አሁን ነው ሲሉ ጽፈዋል። የእስራኤሉ ታይምስ ኦፍ እስራኤል የኔታንያሁን ቢሮን ጠቅሶ እንደዘገበው ይህ መልእክት የተላለፈው ፕሬዝዳንቱ እሁድ ዕለት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከተነጋገሩ በኋላ ነው። በሌላ በኩል የኢራን መገናኛ ብዙሃን እንደዘገቡት ዩኤስ ጦርነቱን ለማቆም ቴሄራን ላቀረበችው የቅርብ ጊዜ የውሳኔ ሐሳብ በሰጠችው ምላሽ ላይ ምንም አይነት ተጨባጭ ቅናሽ አላደረገችም። ከዋሽንግተን ወገን የአቋም መለስለስ አለመኖሩ በድርድሩ ላይ መጓተትን ያስከትላል ሲሉ መህር ዜና አገልግሎት ዘግቧል። ይህ የአሁን የትራምፕ ዛቻ በፈረንጆቹ ሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ከመታወጁ ጥቂት ቀደም ብሎ ኢራን ጦርነቱን ለማቆም ካልተስማማች አንድ ሙሉ ስልጣኔ ይጠፋል ሲሉ ካስተላለፉት ማስፈራሪያ ጋር የሚመሳሰል ነው። ፕሬዝዳንቱ ባለፈው ሳምንት መጀመሪያ ላይ የቴሄራን ጥያቄዎች ፈጽሞ ተቀባይነት የሌላቸው በማለት ውድቅ ካደረጉ በኋላ የተኩስ አቁሙ አስጊ ሁኔታ ላይ እንደሚገኝ አስጠንቅቀው ነበር። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ በበኩላቸው ጥያቄዎቹ ኃላፊነት የተሞላባቸውና ለጋስ መሆናቸውን ጠቅሰው ተከራክረዋል። የኢራን ከፊል መንግስት የታስኒም ዜና አገልግሎት እንደገለጸው ጥያቄዎቹ በሁሉም ግንባሮች ላይ ጦርነቱ በአስቸኳይ እንዲቆም ዩኤስ በኢራን ወደቦች ላይ የጣለችው የባህር ኃይል እገዳ እንዲነሳና በኢራን ላይ ተጨማሪ ጥቃቶች እንዳይፈጸሙ ዋስትና መስጠትን ያካትታል። በተጨማሪም ለጦርነት ውድመት ካሳ እንዲከፈል የሚጠይቅ እና ኢራን በሆርሙዝ የባህር ሰርጥ ላይ ያላትን ሉዓላዊነት የሚያጎላ ጥያቄ ማካተታቸው ተነግሯል። በተያያዘም ዜና እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥያቄ ውስጥ ሰራዊቷ ከአሜሪካ ጎን እንዲሰለፍ ለማድረግ የተዘጋጀች መሆኑን የእስራኤል መገናኛ ብዙሃን ዘገበ። ካን የተባለው ቴሌቪዥን ጣቢያ ስማቸው ያልጠቀሱ የእስራኤል የደህንነት ባለስልጣን ዋቢ አድርጎ እንደዘገበው አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶች ኢላማ ታደርጋለች ብለዋል። ይህ ዘገባ የተሰማው ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካው ፕሬዝዳንት ኢራን ከስምምነቱ ለመድረስ ያላትን ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹ በኋላ ነው። ካን ቴሌቪዥን እንደዘገበው በእስራኤል ጠቅላይ ሚኒስትርና በአሜሪካ ፕሬዝዳንት መካከል የተደረገው የስልክ ውይይት ከግማሽ ሰዓት በላይ የቆየ ሲሆን ከኢራን ጋር ሌላ ዙር ጦርነት ሊከሰት በሚችልበት ሁኔታ ላይ ተነጋግረዋል። ሌላኛው የእስራኤል ቴሌቪዥን ቻናል 12 ደግሞ በሁለት መሪዎች መካከል የተደረገውን የስልክ ውይይት ከኢራን ጋር ለሚደረግ አዲስ ጦርነት በሚደረግ ዝግጅት ጥላ ስር መካሄዱ በመጥቀስ የእስራኤል ጦርነት ለአዲስ ግጭት በሙሉ ተጠንቀቅ ላይ መሆኑን ዘግበዋል። በተጨማሪም ቻናል 13 የተባለ የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያዎች ይዘው ወደ እስራኤል መግባታቸውን ገልጸዋል። ዘገባውን ጨምሮ የጭነት አውሮፕላኖች ጀርመን ውስጥ ከሚገኙ የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓት ቴል አቪቭ ውስጥ አርፈዋል ተብሏል። ከዚሁ ርዕስ ሳንወጣ ኢራን አዲስ የሰላም እቅድ አቀረበች። አሜሪካ ማዕቀብ ለማንሳት መስማማቷ ተሰማ። የመካከለኛው ምስራቅ
ውጥረት ለማርገብ በሚደረገው ዲፕሎማሲያዊ ጥረት ኢራን በፓኪስታን አደራዳሪነት ሌላ አዲስ 14ኛ ነጥብ የሰላም እቅድ ለአሜሪካ ማቅረቧ ተዘገበ። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሙሐሲን ናቅቪ ለዚሁ ጉዳይ ቴሄራን ገብተው አስቸኳይ ውይይት እያደረጉ ይገኛሉ። ኢራን ያቀረበችው የውሳኔ ሐሳብ ማዕቀቦች እንዲነሱ፣ የደህንነት ዋስትና እንዲሰጥ፣ የታገዱ ንብረቶች እንዲለቀቁ፣ በሆርሙዝ ባህረ ሰላጤ ላይ የተጣሉ ገደቦች እንዲነሱ የሚጠይቅ ነው። በአልአርአቢያን መረጃ መሰረት ሀገሪቱ የበለጸገውን የዩራኒየም ለአሜሪካ ሳይሆን በቅድመ ሁኔታ ለሩሲያ አሳልፋ ለመስጠት ፍላጎት አሳይታለች። ከቀጥታ የካሳ ክፍያ ይልቅም ሰፊ የኢኮኖሚ ማበረታቻ እየጠየቀች ነው። በሌላ በኩል አሜሪካ በኒውክሌር ድርድር ወቅት በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ ለጊዜው ለማንሳት መስማማቷ የኢራን የታስሚን የዜና ወኪል የድርድር ቡድን ጠቅሶ ዘግቧል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው የሚል ጠንካራ ማስጠንቀቂያ መስጠታቸው ይታወቃል። የኢራን ጦርነት በዓለም አቀፍ ኩባንያዎች ላይ የ25 ቢሊዮን ዶላር ኪሳራን አስከተለ። የአሜሪካ እስራኤል ከኢራን ጋር የጀመሩት ጦርነት በዓለም ዙሪያ በሚገኙ ኩባንያዎች ላይ ቢያንስ የ25 ቢሊዮን ዶላር ኪሳራ እያደረሰ ሲሆን ሮይተርስ እንደዘገበው ከሆነ ይህ የወጪ መጠን አሁንም እየጨመረ ነው ብሏል። በዩናይትድ ስቴትስ በአውሮፓና በኤዥያ የሚገኙ የኩባንያ መግለጫዎች እንደሚያመለክቱት የንግድ ተቋማት በከፍተኛ የነዳጅ ዋጋ ንረት፣ በተበላሹ የአቅርቦት ሰንሰለቶችና ኢራን በሆርሙዝ ስትሬት ላይ በፈጠረችው እገዳ ምክንያት ከባድ ፈተና ገጥሟቸዋል። ቢያንስ 279 ኩባንያዎች የገጠማቸውን የፋይናንስ ኪሳራ ለመቀነስ የዋጋ ጭማሪና የምርት ቅነሳ ጨምሮ የተለያዩ መከላከያ እርምጃዎችን መውሰዳቸውን አስታውቀዋል። ይህ ቀውስ ከኮቪድ-19 ወረርሽኝና ከሩሲያ ዩክሬን ወረርሽኝ በመቀጠል የተከሰተ በመሆኑ እስከ ዓመቱ መጨረሻ ድረስ በዓለም ንግድ ላይ ያለውን ስጋት ይበልጥ አሳድጎታል። ጦርነቱ ከጀመረበት ጊዜ አንስቶ ኢራን በፈጸመችው የአየር ድብደባ ከ200 በላይ ግንባታዎች ጉዳት ደርሶባቸዋል ተባለ። የአሜሪካ ጦር በሚቀመጥባቸው የጦር ሰፈሮች ወይም ስፍራዎች ውስጥ ቢያንስ 228 ግንባታዎች ጉዳት ደርሶባቸዋል ወይም ወድመዋል ተብሏል። እንደ ዘ ዋሽንግተን ፖስት የሳተላይት ምስሎች ትንተና ከሆነ ጥቃቱ የአውሮፕላን ማቆሚያዎች፣ የወታደር መሪዎች፣ የነዳጅ ማከማቻዎች፣ የአውሮፕላኖች እንዲሁም ቁልፍ የራዳር የኮሙኒኬሽን እና የአየር መከላከያ መሳሪያዎች መጥቷል ተብሏል። የውድመቱ መጠን የአሜሪካ መንግስት ካመነው ወይም ቀደም ሲል ሪፖርት ከተደረገው እጅግ የላቀ ነው ተብሏል። ለዚህም ምርመራ ዘ ዋሽንግተን ፖስት በኢራን በኩል የተለቀቁ ከ100 በላይ ከፍተኛ ጥራት ያላቸው የሳተላይት ምስሎችን ገምግመዋል። ጋዜጣው የእነዚህ 109 ምስሎች ትክክለኛ ከአውሮፓ ህብረት የሳተላይት ስርዓት ዝቅተኛ ጥራት ካላቸው ምስሎች እንዲሁም ፕላኔት ከተሰኘው ዋና የአሜሪካ የንግድ ድርጅት ከፍተኛ ጥራት ካላቸው ምስሎች ጋር በማነጻጸር አረጋግጧል። ሁለቱ የዩኤስ የባህር ኃይል ተዋጊ ጄቶች በአየር ላይ ተጋጩ። በአሜሪካ አይዳሆ ግዛት የጋንፋይተር ስካይስ የአየር ትርኢት ላይ 2 EA-18G ግሮወር የባህር ኃይል ተዋጊ ጄቶች በአየር ላይ በድንገት ተጋጩ። በአደጋ ወቅት በጄቶቹ ውስጥ የነበሩ 4ቱም ፓይለቶች በሰላም በፓራሹት ዘለው ማምለጥ የቻሉ ሲሆን በአሁኑ ወቅት የሕክምና ምርመራ እየተደረገላቸው ይገኛል። የአደጋው መንስኤን ለማወቅ ምርመራ እየተካሄደ ሲሆን የክስተቱ አስደንጋጭነት የቪዲዮ ምስል በማህበራዊ ሚዲያ ላይ በከፍተኛ ደረጃ መነጋገሪያ ሆነ። አሜሪካ ለሶማሌላንድ በከፊል ቢሆን ዲፕሎማሲያዊ ዕውቅና ለመስጠት የሚያስችላትን የመጀመሪያ ደረጃ ውይይት ከሶማሌላንድ አመራሮች ጋር መጀመሯ ፋይናንሻል ታይም ገለጸ። እንደ ዘገባው ከሆነ አሜሪካ በስትራቴጂካዊ የበረራ የወደብ ከተማ አቅራቢያው ወታደራዊ የባህር ኃይል እዝ ለመመስረት የምትፈልግ ሲሆን ይህንን ፍቃድ ለማግኘት ለሶማሌላንድ ይፋዊ ዕውቅና መስጠትን እንደ አማራጭ እያየች ይገኛል። በቀይ ባህር ቀጠና ላይ ያለውን የጸጥታ ሚዛንና የአሜሪካ ወታደራዊ ተጽዕኖ ሊቀይር ይችላል የተባለው ይህ ውይይት በአሁኑ ወቅት በመጀመሪያ ደረጃ ላይ እንደሚገኝ የአሜሪካ ባለስልጣናት ጠቅሶ ጋዜጣው ይፋ አድርጓል። ዛሬ ያቀረበው በቀይ ባህር ላይ ቀጠናው ላይ ያለውን የጸጥታ ሚዛንና የአሜሪካ ወታደራዊ ተጽዕኖ ሊቀይር ይችላል የተባለው ይህ ውይይት
በአሁኑ ወቅት በመጀመሪያ ደረጃ ላይ እንደሚገኝ የአሜሪካ ባለስልጣናት ጠቅሶ ጋዜጣው ይፋ አድርጓል። ዛሬ ያቀረብነው ትኩስ ዜና በዚህ ያበቃል። ከመጀመሪያው እስከ መጨረሻው አብራችሁን ስለቆያችሁ እጅግ እናመሰግናለን። ይህን ቪዲዮ ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። ቸር ሰንብቱ።